ሰላም ዛሬ እኮ በጣም ልዩ የሆነ ጸሎት ላይ ነው ትኩረት የምናደርገው። መጽሐፍ ቅዱስ ውስጥ ካሉ በጣም ጥልቅና ትኩረት ካደረጉ ጸሎቶች አንዱ ነው፣ በቆላስይስ መልእክት ውስጥ የምናገኘው። ይገርማል። ይሄ አንድ ቁጥር ብቻውን እኮ እጅግ በጣም ብዙ ትርጉም ይዟል። ዝም ብሎ ቀላል ምኞት እንዳይመስላችሁ፣ በፍጹም። ይሄ እኮ ለአንድ ለተወሰነ ነገር የቀረበ በጣም ኃይለኛና የማያቋርጥ ጸሎት ነው። እሺ በሉ እስቲ አብረን ጠለቅ ብለን እንዘመትበት። ሐዋርያው ጳውሎስ ይህ ጸሎት የማያቋርጥ ነበር ሲል በጣም አበክሮ ነው የሚናገረው። እስቲ ያስቡት፣ ጸሎቱን የጀመረው ስለ ቆላስይስ ሰዎች እምነት በሰማበት ቅጽበት ነው እና ከዚያች ቀን ጀምሮ አንድም ቀን አላቋረጠም። ይህ ብቻውን እኮ ለጸሎቱ ይዘት ምን ያህል ትልቅ ቦታ እንደሰጠው ነው የሚያሳየን። እሺ ታዲያ ጳውሎስ እንዲህ ባለ ጽናት የጸለየው በትክክል ለምንድን ነው? ልመናውስ ምን ነበር? በሉ እስቲ አሁን ደግሞ የዚህን ጸሎት ዋና ዋና ሁለት ማዕከላዊ ሐሳቦች እንፈትሻቸው። ይሄ ማለት እኮ ዝም ብሎ ሕጎችንና ደንቦችን በቃላችን ማወቅ ማለት አይደለም። በፍጹም ከዛ የላቀ ነገር ነው። ይልቁንስ እግዚአብሔር ለዓለም በአጠቃላይ እንዲሁም ለእያንዳንዱ ግለሰብ ሕይወት ያለውን ትልቁን መለኮታዊ ዕቅድ በጠራና ግልጽ በሆነ ማስተዋል መሞላት ማለት ነው። እና እዚህ ጋር ደግሞ በጣም ወሳኝ ነጥብ አለ። ዕውቀት ብቻውን በቂ አይደለም። ያወቁትን ነገር በትክክል ለመጠቀም የሚያስችል ጥበብ ያስፈልጋል። ሁለቱ አብሮ መሄድ አለባቸው። የጸሎቱ ተግባራዊ ክፍል ምንለው ይሄንን ነው። ይሄ የእግዚአብሔርን ፍቃድ ማወቅ እና የመከተል ጥበብ የመፈለግ ነገር አዲስ ኪዳን ላይ ብቻ የተጀመረ ይመስላል። በፍጹም ስሩ በጣም ጥልቅ ነው። እስቲ ወደ ብሉይ ኪዳን መለስና እኒ ለዚህ ደግሞ ከንጉሥ ሰሎሞን የተሻለ ምሳሌ የለም። እስቲ አስቡት፣ እግዚአብሔር የፈለከውን ጠይቀኝ ብሎ ዕድል ሲሰጠው ሀብት አልጠየቀም፣ ረጅም ዕድሜም አልጠየቀም። የለመነው አንድ ነገር ነበር፣ ትክክለኛውንና ስህተቱን ለይቼ ሕዝብህን መምራት እችል ዘንድ አስተዋይ ልብ ስጠኝ ነበር ያለው። እንግዲህ በብሉይ ኪዳን የጥበብ ፍላጎት ይህን ይመስል ነበር። አሁን ደግሞ ወደ አዲስ ኪዳን ስንሻገር ይህ ነገር እንዴት ወደ ላቀ ደረጃ እንደደረሰ እንመለከታለን። ያው የመንፈሳዊ ጥበብ የመጨረሻው ምንጭ የተገለጠበት ጊዜ ነውና ይሄ በጣም በሚገርም ሁኔታ ነው ቀጣይነቱን የሚያሳየን። በብሉይ ኪዳን ጥበብ ከእግዚአብሔር የሚሰጥ ስጦታ ነበር። አዲስ ኪዳን ላይ ግን ጥበብ በክርስቶስ ማንነት ሙሉ በሙሉ ተገለጠ። እርሱ ራሱ የጥበብ መገለጫ፣ እርሱ ራሱ መልሱ ሆነ ማለት ነው። እሺ በጣም ጥሩ። ይሄ ጸሎት ሲመለስ ውጤቱ ምንድን ነው? የሚሆነውስ ነገር ምንድን ነው? ደስ የሚለው ነገር መልሱን ለማግኘት ሩቅ መሄድ አይጠበቅብንም። ከዋናው ጥቅሳችን ቀጥሎ ያሉትን ቁጥሮች ስንመለከት ግልጽ የሆነ ምስል እናገኛለን። ስለዚህ ዋናው ቁም ነገር ይሄ ነው። የእግዚአብሔርን ፈቃድ ማወቅ ማለት ዝም ብሎ ጭንቅላት ውስጥ የሚቀመጥ ዕውቀት አይደለም፣ በፍጹም። ይልቁንስ ሕይወትን ሙሉ በሙሉ የሚቀይር፣ እግዚአብሔርን ደስ የሚያሰኝ፣ በበጎ ሥራ ፍሬያማ የሚያደርግ እና ከሁሉም በላይ ደግሞ በዕውቀት ላይ ዕውቀት እየጨመሩ የሚሄዱበት የማያቋርጥ ጉዞ ነው። እሺ እስካሁን የጸሎቱን ትርጉም፣ ዳራውን፣ ውጤቱን ብዙ ነገር አይተናል። አሁን ግን ወደ ዋናውና ወሳኙ ጥያቄ እንምጣ። ይህ ሁሉ ነገር ለዛሬው ሕይወታችን፣ ለእያንዳንዳችን ሕይወት ምን ትርጉም አለው? ይህ ጥቅስ እኮ ለጸሎታችን ልንጠቀምበት የምንችለው ፍጹም የሆነ አብነት ነው፣ ሞዴል ነው። እስቲ ለአንድ አፍታ እናስብ። ይህንን ጸሎት ለራሳችን፣ ለቤተሰባችን ወይም ለምናገለግለው ማህበረሰብ ብንጸለይ ምን አይነት ለውጥ ሊመጣ እንደሚችል ገምቱት። እንግዲያው በሉ ይሄንን የጳውሎስን ጸሎት የራሳችን ጸሎት እናደርገው። የእግዚአብሔርን ፈቃድ በማወቅ መሞላት፣ በዛ ዕውቀት መሰረት ደግሞ በጥበብ መመላለስ እና እርሱን በሚያስደስት ሕይወት ፍሬያማ መሆን የዘወትር ልመናችን ይሁን። ለዛሬ ያዘጋጀነው ይሄንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን።